ይሄ ቪዲዮ ስንት ላይ ከገባ ምን ታረግልኛለህ? ምን ታረግልኛለህ? ግድባችን ተስሏል። ሰዓሊዎች እኮ ያው በአሁኑ ሰዓት መጥቀዋል ትላለህ። ምን እያደረጉ ነው? ቆይ አንዳንዴ ባለስልጣናቶች ምናምን ሲመጡ እዚህ ያዩታል። እንትኑ ለማየት ምናምን ሲመጡ እንትኖች ባለስልጣናቶች ምናምን እዚህ ቦታ የሚገርም ቦታ ነው ወላሂ። እት ደረጃዎቹ እንዳለ ይሄን ነው የሚመስሉት። እት ሰላም ያለው ቦታ ከፈለጋችሁ እዚች ጋር መቀመጥ ትችላላችሁ። እነ በረድ መሰለኝ እነ በረድ ምናምን ወንበር ነው። አሪፍ ወንበር ነው። የሆነ ከሆነ ድንጋይ የተሰራ ነገር ነው። ብቻ አላቅም። ጠቅላይ ሚኒስቴሩን አገኘሁት ይላል። ጠቅላይ ሚኒስቴሩን አገኘሁት አብይ አህመድ። ይሄ ቪዲዮ ስንት ላይ ከገባ ምን ታረግልኛለህ? ምን ታረግልኛለህ? ይሄ ቪዲዮ ስንት ላይ ካገኘ ወይም ደግሞ ስንት ላይ ከገባ ምን ታረግልኛለህ? ያ እንግዲህ ያ ይመስለኛል በእነሱ ጊዜ የተሰራ ምናምን ቡታጅራ ውስጥ ይሄ መናፈሻ አሪፍ የሆነ መናፈሻ እንግዲህ እና ይሄንን ይመስላል። አሪፍ ነው ይሁን ብቻ በጣም ደስ የሚል ቦታ ነው መናፈሻው። ቅድም እዚያ ያሳየኋችሁ ቦታ ዋው ደስ የሚል ቦታ ወላሂ ላዚም። አሁን ወደ ታች እንውረድና ከፈለጋችሁ እዚች ጋር መታችሁ ቁጭ ማለት እንደምታዩት አሪፍ ቦታ ነው። አያችሁታ? ይሄ ታውን ቅድም ጊዜ ያሳየኋችሁ ቦታ የሚገርም ቦታ ነው። አሁን ለሆነ ምንም በቃ ለካሜራ ምናምን ለቀረጻ ምናምን ውቢት ቡታጅራ ይላል። እውነቴን ነው። በጣም የሚያምር ቦታ ነው። ውስጥ ላይ ነው ይሄ። ቅድም ጊዜ ከውጭው ጀምሮ ያሳየቻችኋለሁ። ዋው 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 ትላላችሁ። ይሄት የሚያምር ቦታ። እዛች ጋር ደግሞ መቀመጥ የምትችሉ ሰዎች ደግሞ በእምነ በረድም ምናምን አልኳችሁ። ብቻ እምነ በረድም ይሁን አላቅም፣ ብቻ የሆነ ድንጋይ ነገር ነው። እዚች ጋር መታችሁ ምናምን ቁጭ አሪፍ ቦታ ነው። ጀርባው ደግሞ የሆነ ወንዝ ነገር ነው። ድምፁ ከተሰማችሁ አላቅም እና ይሄ ነው እና የሚገርም ቦታ እንደሆነ በጣም ምርጥ ቦታ። እዋይ ሳሳያችሁ እዚህ ጋር ቁጭ ብለ ከፈለጋችሁ መጽሐፋችሁንም አምጥታችሁ ማየት ማንበብ ምናምን ትችላላችሁ። እና እንደዚህ ነው ይሄ ቦታ። በጣም አሪፍ ቦታ ነው እና ቦታውን ይህንን ይመስላል። ዋው እና እንውጣና ከዚህ አንድ ደግሞ የመቀመጫ ቦታ አግኝተናል። ይሄንን ደግሞ እንደው ይሄንን መናፈሻ መላርገው ወይኔ የሚገርም ቦታ ቡታጅራ ሲቲ
ቡታጅራ ሲቲ ይላል። ቡታጅራ ሲቲ ይላል። አሁን ደግሞ ቀጣይ ደግሞ ማሳያችሁ ይሄኛው በሳር ቤት ይመስል ብቻ የሚገርም ቦታ ነው። የምታዩት ቆይ እንዴት ብዬ ልንገራችሁ? ወላሂ ላዚ እንዴት ብዬ ልንገራችሁ? ይህንን መናፈሻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁልኝ ደግሞ እስካሁን ድረስ አልነገርኳችሁም። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እና እዚች ጋር ደግሞ በተለየ መልኩ የተሰራ ነው። ከርቭ ነገር ተደርጎ እዚች ጋር ቁጭ ቤተሰብ ምናምን ለሚሆን ሁለት ሰዎች ምናምን መተው ቁጭ ብለው ወሬ ለሚያወሩ ምናምን ይሆናል። ሌላ ደግሞ እንውጣና እዚች ጋር አለ። ይሄ እዚች ጋርም አለ። እዩት እዚህ ጋር በሚያፈሻው ምን ይመስላል? ላይክ ሼር ሰብስክራይብ እያደረጋችሁ ግንቡም በተለይ አሁንም የሚገርም ከለር አድርገው ሰዓሊዎቹ ደግሞ እንዴት እንደሰሩት እኮ የሚገርም ነገር እኮ ነው። ረረረረረ ፈረዝ አለ። ዜብራ ማለት ምንድን ነው? የሜዳ አህያ መሰለኝ። እዚች ጋር ነብር አለ። እዚች ጋር ደግሞ እንደምትመለከቱት ይህንን ይመስላል። ሌሎችም አሉ። እዛች ጋርም አለ እና ብቻ አሪፍ የሆነ ነው ማለት ነው እና ይህንን ይመስላል። እስኪ አሁን ወደ ፊት ለፊቱ ምናምን ደግሜ ያሳይቻቸዋለሁ። ይሄን ድጋሚ ልደግመው ስለፈለግኩ ነው ለእናንተ በደንብ እንድታዩት። ብቻ መንገዱም ራሱ በጣም የሚያምር ነው። እዩት። አሁን ይህንን ይመስላል። ብቻ እዚች ጋር ደግሞ ቆሻሻ መጣዮች ደረቅ ምናምን እርጥብ የሆነ እዚች ጋር ደግሞ ያው ይህንን ይመስላል። ይህንን ማየት ትችላላችሁ። ቡታጅራ ውስጥ ሊግጀሪ የሆነ ቦታ የሚገርም ቦታ እዚች ጋርም አለ። እዩት። ይሄ ደግሞ የሚወጣበት እንትኑ ነው ማለት ነው። እዩት። እዚች ጋር አሪፍ ቦታ አለ። ወንበሬ ቤተሰብ ምናምን እንዳልኳችሁ ቅድም ጊዜ ቤተሰብ ምናምን መጥቶ ጓደኛሞች ምናምን መጥቶ እዛች ጋር አለ አንድ ያው እዛች ጋር አንድ አለ። እነኚህ ሰዎች አላቃቸውም ብቻ አሉ። እንደሆነ አላውቅም። ይሄ ነው ኢትዮጵያ፣ ሴንትራል ኢትዮጵያ ይላል። ሴንትራል ኢትዮጵያ እና እዚች ጋር ግድባችን ተስሏል። ሰዓሊዎች እኮ ያው በአሁኑ ሰዓት መጥቀዋል ትላለህ። እዚች ጋር ደግሞ ምን እያደረጉ እንደሆነ ባይገባኝም ብቻ ሰዓሊው ስሎታል። አሪፍ ነው። ምን እያደረጉ ነው? ቆይ እስቲ
እስቲ ኮሜንት ሴክሽን ላይ ምናምን ንገሩኝ። አረንጓዴ ቢጫ ቀይ ባንዲራችን እት ሌላ በቃ ይሄ ነው። ሌላ ምንም የተለየ ነገር የለም። እዚች ጋ ደግሞ ብቻ አሉ ሰዓሊ ተብዬው ግን ጀግና ነው። እውነቴን ነው። እሺ እዚች ጋም አለ። እዚች ጋ ኮፍያ አድርገው ምናምን አሉ። ብቻ እንደምትመለከቱት ይህንን ይመስላል የዛሬ ቪዲዮ። እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩ። እዚች ጋም ደግሞ አንዳለ እንደምትመለከቱት መቀመጫ ቦታ ምናምን እዚች ጋር አለ። መንገዶቹ ያበደ እንደምትመለከቱት ያው በቃ አሪፍ ቦታ ነው ቡታጅራ ውስጥ። እና ደግሞ አንድ የማሳያችሁ ምርጥ ቦታ አለ። ፏፏቴም አለው። ከሚገርማችሁ ነገር አሳያቸው። ፏፏቴም እንዳለው አልነገርኳችሁም መሰለኝ። እዛች ጋር ደግሞ የውሃው መቆጣጠሪያ ምናምን መሰለኝ። እዛ ፏፏቴ ስላለ ከላይ ተዘግቷል። በዛ በኩል ላሳያችሁ ወጥቼና እና እንደሚገር አሳይቻችኋለሁ። እና እንደምትመለከቱት ይሄንን ይመስላል። አሁን እስቲ እንውጣና ፏፏቴው እናሳያችኋለሁ ማለት ነው። የውጭው ይሄንን ይመስላል። የሚያምር ቦታ ነው። አይ ላቭ ቡታጅራ ይላል እንደምትመለከቱት። እና እዚች ጋር ውጭ ላይ እንደዚህ ያለ ማለት ይሄ ውጭ ነው። አስፓልቱ ምናምን ከውጭ ከአስፓልቱ አጠገብ ማለት ነው። ውጭ ላይ ንገረም ነው። እዚች ጋር መቀመጫዎች አሉ። እዚች ጋር ደግሞ ፏፏቴው እችት ይሄው ፏፏቴው ይሄው እንደምትመለከቱት ፏፏቴው ይሄንን ይመስላል። ማለት ስላልተጀመረ ነው መሰለኝ ብቻ እየሰራ ነበረ። ማለት ለምን እንደሆነ አላውቅም። ብቻ ለማሳየት አንዳንድ ጊዜ ይከፍቱታል። ውሃው በጣም ይሄው ተሞልቶ ምናምን ነበር ቁጭ ያለው። ፏፏቴው ይሄንን ይመስላል። እስቲ ሌላ ጊዜ ያሳያችሁ ይሆናል ከሰራ ምናልባት። አንዳንዴ ባለስልጣናቶች ምናምን ሲመጡ እዚህ ያዩታል። እንትኑ ለማየት ምናምን ሲመጡ እንትኖች ባለስልጣናቶች ምናምን ባለስልጣናቶች ምናምን መጥተው ለማየት ምናምን ሲፈልጉ ለመጎብኘት ምናምን ሲፈልጉ እዚች ጋር ያዩታል። ከዛ የዛን ጊዜ ብቻ ነው። ለምን አሁን እንደማይከፍቱት አላውቅም። ይሄ ሁሉ አሁን ቡታጅራ ውስጥ የተሰራ ነው። ቡታጅራ ውስጥ የተሰራ ነው ማለት ነው። እና እነሱ ሲመጡ ብቻ ነው። ለምን አሁን እንትን እንደማይከፍቱት አላውቅም። የሚገርም ነው። እና ይሄንን ይመስላል እንደምትመለከቱት ፏፏቴው ውሃ ተሞልቷል። እና ደግሞ ከላይ ደግሞ ሲታይ ደግሞ እንትኑ ውስጡ ይህንን ይመስላል ማለት ነው። እና ቡታጅራን ደግሞ የሆነ ጊዜ አሳያችኋለሁ። ሙሉ ቡታጅራን ምናምን ቀስ እያልኩ አሳያችኋለሁ ማለት ነው።
እንደምትመለከቱት ነው። እስካሁን ድረስ ሌላ ምንም የተለየ ነገር የለም እና እቺ ናት ውጭ ያው ወደ ውስጥ ይሄ ነው ማለት ነው። ብቻ የሚገርም ነው። የሚገርም እንትን ነበር እና እንደምትመለከቱት የዛሬው ቪዲዮ ይህንን ይመስላል። በዚህ በሚያምር መናፈሻ ውስጥ ብዙ አሪፍ ቆይታዎችን ነበር ያሳለፍኩትና ማለት በጣም ብዙ ሰዓት ቆይቻለሁ። መጽሐፌንም እያነበብኩ ምናምን ብዙ ሰዓት ቆይቼ ነበር። ብቻ በጣም አሪፍ ቦታ ነው። ቡታጅራ ውስጥ ለመጀመሪያ ጊዜ አሪፍ ቦታ ወላሂ ላዚም አሪፍ ቦታ እና እንደምትመለከቱት ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ ምናምን እና የዛሬውን ቪዲዮ ይህንን ይመስል ነበረ ማለት ይህ ብቻ አይደለም። ብዙ ቡታጅራ ውስጥ አሪፍ አሪፍ ቦታ እናያለን ብዬ ተስፋ አረጋለሁ እና የተለያዩ ቪዲዮዎችን ደግሞ ይዤ እመጣለሁ ተስፋ አረጋለሁ። ምንም አይደለም እና ለማንኛውም ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን ማለት ነው። ይመቻችሁ። ቻው